ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች ስለ መካከለኛው ምስራቅ አዳዲስ መረጃዎች ይዤ መጥቻለሁ። ዩቲዩብ ላይ ታማኝና አዲስ መረጃዎች እንለቃለን። የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ወደ መረጃችን እንለፍ። የመካከለኛው ምስራቅ ጦርነት አሁንም እንደቀጠለ ነው። ጦርነቱ ከጀመረ ከትንሽ ቀናት በኋላ ኢራን የዓለም 20% የነዳጅ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ መዝጋቷን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን መተላለፊያ ለማስከፈት ከፍተኛ ጥረትን አድርገው ነበር። የተለያዩ የዓለም ሀገራት የጦር መርከቦቻቸውን ወደ ሆርሙዝ በመላክ እጀባ እንዲያደርጉም እንዲተባበሩም ጥሪ አቅርበው ነበር። ወዲያውኑ ሀገራቶች የትራምፕን ጥሪ ያጣጣሉ ሲሆን ከጊዜ በኋላ ግን በሆርሙዝ የነዳጅ መተላለፊያ የሚደረገውን ጉዞ ለማጀብ ከ5 በላይ ሀገራቶች ተስማምተው ነበር። ይህ በእንዲህ እንዳለ ቅዳሜ ዕለት ፕሬዚዳንት ዶናልድ ትራምፕ ኢራን በ48 ሰዓት ውስጥ የባህር መተላለፊያውን የማትከፍት ከሆነ ሙሉ በሙሉ መሰረተ ልማቶቿን፣ የኃይል ማመንጫዋን እንዲሁም የሚሳይል ማምረቻና ማስወንጨፊያውን ተቋም ሙሉ በሙሉ እንደሚያወድሙትም አስጠንቅቀው ነበር። ትራምፕ ይህ 48 ሰዓት በደረሰ ጊዜ እንደገና ሌላ 5 ተጨማሪ ቀናትን ለኢራን እንደሰጡ ሲገልጹ አክለውም በኢራንና አሜሪካ መካከል ንግግር መጀመሩን ገልጸው ነበር። እቅዳቸውንም ያራዘሙት ከኢራን ጋር ንግግር ስለተጀመረ ነው ብለውም ነበር። ነገር ግን የኢራን ፓርላማ አፈ ጉባኤ ንግግር ተደርጓል መባሉን አስተባብለው የፈጠራ ወሬ ብለውታል። የኢራን ከፍተኛ ባለስልጣን ከአሜሪካ የመደራደሪያ ነጥቦች ደርሰውናል፣ እየተመለከትናቸው ነውም ብለዋል። ነገር ግን እስካሁን ምንም የተጀመረ ንግግር ወይንም ድርድር የለም ሲሉ ተናግረዋል። ይህንን ተከትሎ የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢራን እና አሜሪካ ለሚያደርጉት ንግግር ሀገራቸው ለማስተናገድ ፈቃደኛ እንደሆነችም ገልጸዋል። የእስራኤል ባለስልጣናት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ለማድረግ ያሰቡት ድርድር ውጤታማ ይሆናል ብለው እንደማያስቡም ተናገሩ። በኢራንና በእስራኤል መካከል የሚፈጸሙት ጥቃቶች በቀጠሉበት በአሁኑ ሰዓት በአሜሪካና በኢራን መካከል ድርድር ይጀመራል ተብሎ እየተጠበቀ ነው። በጦርነቱ ዋነኛ ተዋናይ የሆነችው የእስራኤል ባለስልጣናት ግን ምንም እንኳ ትራምፕ ከኢራን ጋር ከስምምነት የመድረስ ቁርጠኝነት ቢኖራቸውም በኢራን ላይ ጥርጣሬ እንዳላቸውም ለሮይተርስ ተናግረዋል። ስማቸው እንዲጠቀስ ያልፈቀዱ ሶስት የእስራኤል ባለስልጣናት ለዜና ወኪሉ እንደገለጹት ኢራን ከአሜሪካ በኩል የሚቀርበውን ጥያቄ በመመለስ ከስምምነት ይደርሳል የሚል እምነት የላቸው። አንድ ወር ሊሞላው ጥቂት ቀናት የቀሩት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁንም እንደቀጠለ ሲሆን ፕሬዚዳንት ዶናልድ ትራምፕ ከስምምነት ካልተደረሰ ከባድ ጥቃት በኢራን ላይ ለመፈጸም የ5 ቀናት ቀነ ገደብም አስቀምጠዋል። የኢራንና የአሜሪካ ከፍተኛ ባለስልጣናት ፓኪስታን ውስጥ በዚህ ሳምንት እንደሚገኙ የሚጠበቅ ሲሆን አሜሪካ በኢራን ላይ የኒውክሌርና የባለስቲክ ሚሳይል መርሃ ግብሮች ላይ እቀባዎች እንዲያደርጉ ትፈልጋለች። ኢራን አዲስ የብሔራዊ ደህንነት ምክር ቤት ጸሐፊያን ሾመች። ኢራን በዚህ ወር መጀመሪያ ላይ በእስራኤል በአንድ ጀንበር በተፈጸመ የአየር ጥቃት የተገደለውን አሊ ላርጃኒን በመተካት የቀድሞ የኢራን አብዮታዊ ዘብ አዛዥን የአገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አድርጋ ሾመች። አሜሪካና ኢራን ለድርድር እየተዘጋጁ ባለበት በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላኛው ላይ የሚፈጽሙትን ጥቃት ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት የፈጸማቸውን ጥቃቶች በተመለከተ ባወጣው መግለጫ በተለያዩ የእስራኤል ክፍሎች ላይ የሚሳኤሎችን ጥቃት መፈጸሙን አስታውቋል። በመግለጫው መሰረት ከፍተኛ የማውደም አቅም ያላቸውን የተለያዩ አይነት ሚሳኤሎችና ድሮኖችን በመጠቀም በተፈጸሙት ጥቃቶች ኢላማ የተደረጉትን የእስራኤል ይዞታዎችንም ዘርዝረዋል። በዚህ መሰረት በሰሜንና ማዕከላዊ ቴል አቪቭ የሚገኝ ጥበቃ የሚደረግላቸው የደህንነት ተቋማትና ኔጌቭ ውስጥ የሚገኙ የንግድና ወታደራዊ ድጋፍ ማዕከላት እንዲሁም ቤርሼባ ውስጥ የሚገኝ የወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከላት ይገኙበታል ብለዋል። ኢራን የዓለም 20% የነዳጅ መተላለፊያውን መዝጋቷን ተከትሎ አብዛኛው የዓለም ሀገራት የነዳጅ እጥረት እየገጠማቸው ነው። ጃፓን አሁን ላይ የገጠማትን የነዳጅ እጥረት ለመቅረፍ ሲሉ ለአደጋ ጊዜ ብለው ያከማቹትን ነዳጅ ከነገ ሐሙስ ጀምሮ እንደሚለቀውና ሀገሪቱ ላይ ጥቅም ላይ እንዲውል የሀገሪቱ ጠቅላይ ሚኒስትር ሳናይ ታካኢቺ ተናገሩ። ጃፓን እዚህ ውሳኔ ላይ የደረሰችው አሁን ላይ የነዳጅ እጥረት እያደገ መምጣቱንና የሚፈጥረውን ስጋት ለመቀነስ ነውም ብለዋል። የጃፓን 95% የሚሆነው የነዳጅ መተላለፊያው ኢራን በዘጋችው የሆርሙዝ ሰርጥ ላይ ነው። በሌላኛው በኩል ቪየትናም አሁን ላይ እየደረሰ ባለው የነዳጅ እጥረት ምክንያት የሀገር ውስጥ በረራዎችን ለጊዜው አቋርጣለች። ይህ የመካከለኛው ምስራቅ ጦርነት በተለያየ የዓለም ክፍል ላይ እያደረሰ ያለው የነዳጅ እጥረት ቀን ከቀን እየጨመረ ነው።
ውድ ተመልካቾቻችን ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜን ተመኘን።